ሰላም ቤተሰብ ዛሬ እንዴት አድርገን በቲሞ መከፈል እንደምንችል ነው ማሳያችሁ። በመጀመሪያ ሰርች ቲሞ የምትለው ያለችው እናካታለን። ከዛም በኋላ ይሄንን የጻፍኩላችሁ ቁጥር እናንተ ጋር ጽፉታላችሁ። ከዛም ሰርች ታርጉታላችሁ። ሰርች ካረጋችሁት በኋላ እኔ አሁን ከፍቼው ስለነበር ነው እንደዚህ የመጣልኝ። እናንተ ጋር እንኳን በደህና መጣችሁ ብሎ 3 ዩሮ ወይ ደግሞ ዶላር ይከፍላችኋል ማለት ነው። ከዛም በኋላ በሶስት መንገዶች መከፈል ትችላላችሁ። አንዱም በእናንተ ሊንክ ሰው ገብቶ አፑም ካወረደ ወይም ዳውንሎድ ካረገው እስከ 4-5 ዩሮ ወይም ደግሞ ዶላር ትከፍላላችሁ። ወይም ደግሞ ሼር ታርጉታላችሁ ወደ ተለያየ ማለት ነው። ለምሳሌ እዚህ ኢንቫይት የሚለው አለ እንገባለን። ኢንቫይት የሚለው አለ ከነካነው በኋላ አሁን ምርጫዎች ብዙ አማራጭ ያመጣልናል። ወደ ፈለግነው ሼር ማድረግ እንችላለን። እስከ 20% ደግሞ ይከፈልናል ማለት ነው፣ ኮሚሽን ማለት ነው። እንደዚህ አርገን መከፈል እንችላለን። እንደዚህ አርገን እርስ ለእርሳችን መታጋገዝ እንችላለን። በነገራችን ላይ ደስ የሚለው ነገር በናጣ ነው፣ ምንም አንከፍልበትም። እኔም ከፍሎም ነገር የለም፣ እናንተም ትከፍሉትም ነገር የለም።